ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው በርኅራኄው በፍቅሩ አቅፎን ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ጽንሰ ሐሳብ የተለመደው ባለፈው ተደጋጋሚ ተከታታይ እየተማርነው የነበረ አሁንም የሚቀጥል የሐዋርያት ሥራ ነው። የሐዋርያት ሥራ እንግዲህ አዲስ የመጣችሁ ካላችሁ አጠቃላይ ክርስትና እንዴት ተጀመረ፣ ክርስትና በእነማን ተጀመረ፣ በስንት ሰዎች ተጀመረ፣ ክርስትና እንዴት አደገ፣ ክርስትና ተጀምሮ ሲያድግ በመንገድ ላይ ያለ ምን እንቅፋት ገጠመው፣ ያን እንቅፋት እንዴት አለፈው፣ ፊቱ የተጋረጠውን ጉድጓድ እንዴት ደፍኖ የተጠመደውን ወጥመድ እንዴት ሰብሮ ክርስትና እንዲያለፈ አባቶቻችን ብዙ ዋጋ ከፍለው ክርስትናን በምድር ላይ እንዲያበራ እንደ ከዋክብት በምድር ላይ እንድንበዛ እንዴት እንዲያደርጉት አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው ብለናል። ተደጋጋሚ የተነጋገርነው እንግዲህ ያው አንድ ክርስቲያን በትክክል የክርስትና ሕይወትን በደንብ ሊገባው ካስፈለገ የሐዋርያትን ሥራ መማር፣ ማወቅ፣ መረዳት ተገቢ ነው ማለት ነው። ክርስትና እንደው ዝም ብሎ ቀልድ አይደለም። በዋዛ በፈዛዛ የምንኖረው ኑሮ ሳይሆን ጥንክር ብለን ብዙ ፈተናና ውጣ ውረድ እንዳለው ያን ሁሉ ደግሞ ማለት እንደሚቻል በእግዚአብሔር ኃይል አስረግጦ የሚነግረን የአባቶቻችን የእናቶቻችንን ሕይወት የምናገኝበት የሐዋርያት ሥራ የመጽሐፍ ቅዱስ ክፍል ነው ማለት ነው። በዚህም ውስጥ ብዙ ተመልክተናል። ሐዋርያት አባቶቻችን ብቻ አይደለም፣ ቅዱሳት አንስትም ጭምር ክርስትና የወንዶችም የሴቶችም ሕያው የሆነ ሕይወት የሆነ መንገድ እንደሆነ አስረግጦ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መስርቶ አስተምሮ መንገዱን አሳይቶናልና ይህን ሁሉ ነገር የምንረዳው በሐዋርያት ሥራ የመጽሐፍ ቅዱስ ክፍል ነው ማለት ነው። ምዕራፍ 1 ጀምሮ 2ንም አይተነዋል፣ 3ንም አይተነዋል፣ 4ንም አይተነዋል። ዛሬ እንደ እግዚአብሔር መልካም ፈቃድ የምንመለከተው የሐዋርያት ሥራ ምዕራፍ 5 ነው ማለት ነው። በምዕራፍ 5 ውስጥ ያለውን የክርስቲያኖችን ሕይወት እንመለከታለን። ክርስትና ምን እንደሆነ እስከምን ድረስ መኖር እንደሚያስፈልግ ክርስትናን በደንብ የሚያስረዳ የመጽሐፍ ቅዱስ ክፍል ሲሆን የሐዋርያት ሥራ ምዕራፍ 5 በአራት መሰረታዊ ነገሮች አንቀጽ ተከፍሎ ይታያል። በስንት ነገር ይከፈላል? በአራት ወይም አራት መሰረታዊ ነገር ያስረዳናል። አንቀጽ በአንቀጽ መጽሐፍ ቅዱስን ከፍሎ ማስተማር ተገቢ ስለሆነ አንቀጽ በአንቀጽ መጽሐፍ ቅዱስ ተከፍሎ ማንበብ፣ መተርጎም፣ ማስተማር ያው የዘወትር ስራችን ስለሆነ ምክንያቱም በቀላሉ እንዲገባን እያንዳንዱን አንቀጽ ከፋፍለን ስንማር ስንረዳ በቀላሉ እንድንረዳ እንድናውቅ ይሆናል ማለት ነው። መጽሐፍ ቅዱስ ሙሉ ምዕራፉን በአንድ አንቀጽ ተቀድሎ ማንበብ ይቻላል፣ መተርጎም ይቻላል፣ ማስተማርም ይቻላል። ነገር ግን ዝሩ ሐሳብ የተበተነ ሐሳብ እንዳይሆን በቀላሉ አንቀጽ በአንቀጽ ሲነግሩን እንድንረዳው ሐሳቡ በአይምሯችን እንዲቀመጥና ተረድተን ለማስረዳት መንገድ ይሆነን ዘንድ ከፋፍሎ ማስረዳትና ማንበብ ተገቢ ነው። ለምሳሌ በቅዳሴ ሰዓት መጽሐፍ ቅዱስ ሲነበብ ወንጌልም ይሁን የሐዋርያት መልእክት በአራቱ ማዕዘን ሲነበብ አይታችሁ ከሆነ ሙሉ ምዕራፉ አይነበብም አይደል?
ሙሉ ምዕራፉ ይነበባል አይነበብም? ለምን? አንደኛ ጊዜ ይፈጃል። ሙሉ ምዕራፉን ለማንበብ ቅዳሴውን ጊዜ ይፈጃል ማለት ነው። ሁለተኛ ደግሞ በጣም ሰፊ የሆነ ሙሉ ምዕራፉ ቢነበብ አይምሯችን ላይ ለማስቀረት እንቸገራለን። ሙሉውን በአንድ ጊዜ የሰው አይምሮ መሸከም ስለማይችል ማለት ነው። ስለዚህ ዕለቱን በተመለከተ በአጭር ቋንቋ በሚገባን አባቶቻችን አንብበው ከዚህ እስከዚህ ብለው አንብበው ምዕራፍ ቁጥሩን ጠቅሰው ያስተምሩናል ማለት ነው። በዚህ በትርጓሜ ትምህርትን በመጽሐፍ ቅዱስ ትምህርት ስንማር ብሉይ ኪዳንም አዲስ ኪዳንም መጻሕፍተ ሊቃውንትን ቢሆን በምንማርበት ጊዜ አንቀጽ አለው፣ ይከፈላል። አንዱ ምዕራፍ ከ3 ልንከፍለው እንችላለን፣ ከ4ም ልንከፍለው እንችላለን፣ ከ5ም ከ6ም ከ7ም ከ8ም በ10 አንቀጽም ልንከፍለው እንችላለን። ከፋፍሎ ማስተማርና መተርጎም ማንበብ የቤተክርስቲያናችን ያስተምሮ ልምድ ነው ማለት ነው። ስለዚህ ሐዋርያት ሥራ ምዕራፍ 5 ስናነበው 4 መሰረታዊ ነገሮችን ያስረዳናል፣ ወይም በ4 ከፍለን እንመለከተዋለን። አንደኛና የመጀመሪያውን ስታነቡ እስካሁን ድረስ እንደተማርነው 8120 ክርስቲያኖች በአንድ ላይ ይበሉ ነበረ፣ በአንድ ላይ ይጠጡ ነበረ፣ በአንድ ላይ ያድሩ ነበረ። አንድ ሐሳብም ነበራቸው። በአንድ ላይ ተስማምተው በፍቅርም አጠቃላይ ዓለምን ይገዙ ነበረ። እነኚህ 8120 ማህበረ እስጢፋኖስ የሚባሉ ክርስቲያኖች በአንጾኪያ ክርስቲያን የተባሉ አንድ ምግብ፣ አንድ ማዕድ፣ አንድ አሰራር፣ አንድ አኗኗር፣ አንድ አይነት ህይወት ነበራቸው። በዚህ መካከል ሐሰተኛ ሰዎች መፈጠራቸውን የመጀመሪያው አንቀጽ ይነግረናል። ምን አይነት ሰዎች? ክርስትናን መኖር የማይችሉ አስመሳይ ሰዎች ተገኙ ማለት ነው። አንዳንድ ጊዜ እንዲህ አይነት ህይወት ይኖራል። በክርስትና እየኖርን ግን ክርስትናን የማንኖር፣ በክርስቲያን ስም እየተጠራን ግን ክርስቲያኖች መስለን የምንኖር እንጂ ተግባር ላይ የሌለን ብዙ ሰዎች አለን ማለት ነው። ክርስትና ሰፍሮ ቆጥሮ መጥኖና ለክቶ ስግና ስርዓትን አስቀምጦ በዚህ ልክ ኑሩ ይላል ክርስትና ማለት ነው። ግን ያንን ስሙን እየኖርነው ተግባሩ መኖር የማንችል ብዙ ክርስቲያኖች እንደምንኖር በ8120 ውስጥ 2 ባልና ሚስቶች ናቸው። 2 ሰዎች ሐሰተኛ ሆነው ተገኙ ይላል። ባለፈው የነበራችሁ ታስተውሉ ከሆነ ሁሉም ክርስቲያን የሚያርሰው አርሶ፣ የሚቆፍረው ቆፍሮ፣ ዘር የሚዘራው ዘርቶ፣ ተክል የሚተክለው ተክሎ፣ እንደገናም የመንግስት ስራ የሚሰራው የመንግስት ስራ ሰርቶ ደሞዙ ሲደርስ በአንጻሩ የቀን ስራ የሚሰራው የቀን ስራ ሰርቶ ያገኛትን ብር ወደ ሐዋርያት አንጥቶ እግራቸው ስር ያስቀምጣል ብለናል አይደል? አያችሁ የክርስትና ህይወት ሳይዋሽ ማለት ነው። 100 ብር የሚያገኝ ደሞዝተኛ ካለ 100 ብሩን አንጥቶ ከሐዋርያት እግር ስር ማስቀመጥ ግዴታው ነው፣ ህጋቸው ነው። ይሄ በሐዋርያት ሥራ የመጽሐፍ ቅዱስ ጥንቅቅ አድርጎ የሚነግረን ይሄ ነው፣ ሳይዋሽ ማለት ነው። 10 ብር የሚያገኝ ከሆነ የግድ 100 ማንጣት አይጠበቅበትም። 100 ብር የሚያገኝ ከሆነ የግድ 1000 የሚያገኘው ጋር እኩል ማንጣት አይጠበቅበትም። 100 ሺህ የሚያገኝም ከሆነ የግድ 100 ከዚያ በላይ ማንጣት አይጠበቅበትም። ያገኙትን ግን ሳይዋሹ ለሐዋርያት ያመጣሉ ነው ክርስትና። ለማን ያመጣሉ? እርሻ አርሶ እህሉ በደረሰ ጊዜ መኸሩን ከሰበሰበ በኋላ ሜዳ ላይ ወስዶ አደባባይ ላይ ካበራየ በኋላ ምርትና ግርዱን ገለባና ስንዴውንና ገለባውን ከለየ በኋላ ወደ ቤቱ አይደለም የሚያስገባው ምርቱን ገበሬው ማለት ነው። ቀጥታ ያገኘውን 4 ኩንታል የሚሆን 1 ኩንታል ያገኘውን ከሐዋርያት ሥራ አግኝቶ አርሼ ቆፍሬ ወጥቼ ወርጄ ይህንን አግኝቻለሁ ብሎ ለሐዋርያት ይሰጣል እንጂ ወደ ቤቱ ሰፍሮ ቆጥሮ ቀንሶ ማስገባት አይቻልም በሕጋቸው። ይህ ሕግ ስለነበረ 8120 ማህበረ እስጢፋኖስ ወይም ክርስቲያኖች የአንጾኪያ ክርስቲያኖች በዚህ መንገድ ይኖሩ ነበረ። ከዚህ መካከል ግን 2 ሐሰተኛ ሰዎች ተፈጠሩ ይላል መጽሐፍ ቅዱስ። ለዚያውም ባልና ሚስት ናቸው። ስንት ሰዎች? 2 ሰዎች። ምንና ምን ናቸው? ባልና ሚስት ሰዎች። ከዚያ ሁሉ ከ8120 ሕዝብ 2 ሰዎች ባልና ሚስቱ ሐሰትን እግዚአብሔርንም ሰውንም ዋሹ፣ ሐዋርያትንም እግዚአብሔርን ዋሹ። ለመዋሸት ሞከሩ። በእርግጥ እግዚአብሔር አይዋሽም፣ የሚዋሽ አምላክ አይደለም። ምክንያቱም ያሰብነውም ያላሰብነውንም ገና ወደፊት የምናስበውንም ሁሉም ነገር ጠንቅቆ ማን ያውቃል? ፈጥሮንም ሳይፈጥረንም ማን ያውቃል? ጠንቅቆ እግዚአብሔር ያውቃል። መዋሸት አይቻልም፣ ግን በቋንቋ ዋሹ እንላለን። ለምን? እነሱ ሐሰተኛ ስለሆኑ የእነሱን ሐሰተኝነት ለመግለጽ እንጂ
የእግዚአብሔርን ዓለማወቅ ግን መግለጽ አይደለም። ሁሉን ነገር ማን ያውቃል? እግዚአብሔር ያውቃል። እንዲህ ይላል ወሐዱ አሐዱ ብእሲ ዘስሙ ሐናንያ ወስመ ብእሲቱ ሲፓራ ወሴቱ አጠሉ። አንድ ሰው ነበረ ስሙ ሐናንያ ይባላል። ማን ይባላል? ሐናንያ የሚባል አንድ ሰው ነበረ። ከ8100 ማኅበረ እስጢፋኖስ መካከል እነኛ ጽሩ የሆኑ እንደ እሳት ተፈትነው ያለፉ እንደ ወርቅ በእሳት ውስጥ የሚያልፉ ክርስቲያኖች 7 ጊዜ በእሳት ተፈትኖ ሲያልፍ ወርቅነቱ እንደሚታወቅ ከመቅለጥ ሲድን 7 ጊዜ እሳት ውስጥ ይገባል ወርቅ ለመባል 7 ጊዜ ሳከብቶ ሳይቀልጥ ከወጣ ወርቅ ይባላል። በእሳት ውስጥ የሚፈተኑ በአይሁዳውያን እሳት ውስጥ በአይሁድ የመከራ የኑሮ ዘይቤ እሳት ውስጥ የተፈተኑ በአረማውያን የአሕዛብ እንደውም የአሕዛብ ሕዝብ ምን በላቸው አሕዛብ ምን በላቸው አረማውያን ምን በላቸው የተለያየ አምልኮ ባላቸው ፍጹም ኢየሱስ ክርስቶስ ሰው ሆኖ መምጣቱን የማይቀበሉ በአማንያን መካከል ተፈትነው ያለፉ ክርስቲያኖች በእነዚህ መካከል ሐሰተኛ ሁለት ባልና ሚስት ተገኙ። ባልየው ሐናንያ ይባላል፣ ሚስቱ ሰጲራ ትባላለች። ማን ትባላለች? መጽሐፍ ቅዱስም ጌታቸው አንብቡት። መምህር የሚያስተምረው መንገድ ማሳየት ነው። የሚመናል ሙሉውን መንገድ አንችልም። አንደኛ ጊዜ ይገድበናል፣ አይምሮም ይወሰናል። የበለጠውን ግን ሰዎች የሚመናን ብዙ ጊዜ ከእግዚአብሔር ጋር ፍቅር እንዲኖራቸው ፍቅር እግዚአብሔር እንዲኖራቸው የሚያደርገው ስነ ምግባር እንዲኖራቸው የሚያደርገው አጠቃላይ ያለምን የኑሮ ዘይቤ ንቀው አቃለው መንፈሳዊ ሕይወትን ገንዘብ እንዲያደርጉ የእግዚአብሔርን ቃል ቅዱስ መጽሐፍን ማንበብ ለክርስቲያን ተገቢ ነው። አንዳንድ ጊዜ እዚህ ተምረን ስለወጣ ዝም ብለን ባዶ የምንሆነው መጽሐፍ ቅዱሱ ጋር ግንኙነት ስለሌለን ነው። መምህራን ብቻ ሰምተን የምንል ከሆነ ጊዜያዊ ነው የምንሆነው። ከቃሉ ጋር ናችሁ? ምንድነው የምንሆነው? ጊዜያዊ ነው የምንሆነው። በቃ እዚሁ ብቻ ነው ደስታችን፣ እዚሁ ብቻ ነው እርካታችን። መምህር የሚያስተምረውን ብቻ የምንሰማ ከሆነ ሁል ጊዜ ማንኛውም ክርስቲያን ከቅዱስ መጽሐፍ ጋር ሕይወቱ መኖር አለበት። አያችሁ፣ ሁል ጊዜ ፍቅር እንዲኖረን እግዚአብሔር እንድንወደው ለሕጉ ተገዥ እንድንሆን ዓለምን እንድንጠላው መንፈሳዊ ሕይወትን ገንዘብ እንድናደርግ መምህር ባስተማረው በቂ አይደለም። መጽሐፍ ቅዱስን ማንበብ፣ ቅዱሳት መጻሕፍትን ማንበብ፣ የቅዱሳንን ገድል ስናነብ የቅዱሳን ሕይወት ውስጣችን ይቀረጻል። አያችሁ፣ ውስጣችን ይቀረጻል። ስዕላቸውን ከዚህ ስናይ የቅዱሳንን ስዕል ውስጣችን የቅዱሳን ሕይወት እንደሚቀረጽና ደስ እንደሚለን መጽሐፍ ቅዱስን ስናነበው ገድሉን ስናነበው ድርሳኑን ስናነበው የቅዱሳን አባቶቻችን ሕይወት ክርስትናው በደንብ እየገባ ሲመጣ ዓለምን እንንቀዋለን ማለት ነው። መምህር ብቻ ግን የሚያስተምረን ሰምተን ብንወጣ ከሆነ ጊዜያዊ ደስታ ነው ያለው። ከቃሉ ጋር ናችሁ? ጊዜያዊ እርካታ ነው ያለው፣ ቋሚ አይሆንም። በውስጣችን የእግዚአብሔር ቃል ቋሚ አይሆንም። ሕይወታችንን ቋሚ አድርጎ ሊገዛው አይችልም፣ በሰባኪ ብቻ ማለት ነው። መጽሐፍ ቅዱስ ስናነበው ግን ሁልጊዜ የቅዱሳን ሕይወት መንገድ ይመራናል፣ የቅድስና ሕይወትን ይመራናል። እግዚአብሔር ፈሪሃ እግዚአብሔር በውስጣችን ያድራል። በትክክል ቅድስና ሕይወትን መኖር እንጀምራለን ማለት ነው። እና ሐናንያ የሚባል አንድ ሰው ነበረ በዚያ በክርስቲያኖች መካከል። ሚስቱ ሲፓራ ትባላለች። ማን ትባላለች? ሲፓራ ትባላለች። ወሴቷ ጠዶሙ ቦታቸውን ሽጠው መጡ ይላል። ምናቸውን ሸጡ? ቦታ ነበራቸው፣ ሰፊ መሬት ማለት ነው። መሬቱን ሸጡትና መጡ። መሬትም ይሽጥ ይነግድ፣ እርሻ የሚረስ ምርት ያምርት፣ ደሞዝም የሚኖረው መንግስት ስራ ይስራ፣ በግል የቀን ስራ የሚስራ፣ ያገኘውን ነገር ሰው ሳይዋሽ ወደ ማን ያመጣል? ወደ ሐዋርያት አይደለም? አንተቶ ከእግራቸው ስር ነው የሚያስቀምጠው። ይሄው ያገኘው አልዋሸውም እግዚአብሔር ምስክሬ ነው ብሎ ያስቀምጣል። ሁሉም ሰው ማለት ነው። ሴት የለም ወንድ የለም። ግን ብዙ አመጣ ጥቂት አመጣ አይባልም። ሁሉም እኩል አንጥቷል ተብሎ የሚታሰበው። ምክንያቱም እግዚአብሔር ዘንድ እንደዚያ ነው። ቤተ እግዚአብሔር ስንመጣ ጧፍ ያመጣውም ዕጣን ያመጣውም ዘቢብ ያመጣውም ጥላ ያመጣውም በሬ ያመጣውም አያስፈልገውም እንጂ መኪናም ሰረገላም አውሮፕላን ያመጣው እኩል ነው እግዚአብሔር ዘንድ። ተቃሉ ገናችሁ ምንድነው እግዚአብሔር ዘንድ እኩል ነው። የበላይና የበታች የሚባል ነገር 5 ሳንቲምም ስጥ፣ 1 ብርም ስጥ፣ 100 ብርም ስጥ፣ 20 ብርም ስጥ፣ 1000 ብርም ስጥ፣ ሚሊዮን ስጥ፣ በእግዚአብሔር ዘንድ ምንድነው እኩል ነው። እንዲያለን እንሰጣለን እንደያቅማችን አይደለም። እግዚአብሔር ግን እኩል ይቀበላል። በሳንቲም በዚህ ዓለም ቁሳቁስ ነገር እግዚአብሔር መንግስቱን አዳልጦ ለልጆቹ አይሰጥም። አስቡት፣ ቀራንዮን ስታስቡት እግዚአብሔር ራሱን የሰጠው ለማን ነው? ለማን የሰጠው? ለሁላችን ነው አይደለ? ለአንዱ ብዙ ለአንዱ ትንሽ አድርጎ አልሰጠም አይደለ? ራሱን የሰጠን እኮ ስጋዬን ብሉ ደሜን ጠጡ፣ በቃ ከተመ። ይሄ ነው እግዚአብሔር አድርጎ የለበትም። ራሱን የሰጠው ለድሃውም ለባለጸጋውም ላለውም ለሌለውም ነው።
ለሁሉም እኩል ሰጥቷል እግዚአብሔር ማለት ነው። ስለዚህ ያን ትምህርት እየተማሩ በክርስትና ህይወትን የሚኖሩ ሚመናን በነበሩበት ሰዓት 8120 ሚመናን ሲኖሩ በዚህ ውስጥ ሐሰተኛ ባልና ሚስት ተፈጠሩ ይላል። ያላቸውን መሬት ሸጡና መጡ ወደ ሐዋርያት። አጸዶሙ ነው የሚለው ሴቱ አጸዶሙ ወቀሰጡ መንፈቀ ሴቱ ወተማክሮ ምስለ በሴቱ ሚስቱና ባልየው ተማከሩና ወይም ባልየው ከሚስቱ ጋር ተማከረና የሸጡትን ለምሳሌ ያክል ገንዘቡን ባይጠቅሰው 200,000 ሸጡ ብንል 100,000ውን ደበቁ ይላል። ሰረቁ። ከማን ሰረቁ? ከሰው ነው የሚደበቀው አይደለ? ከሰው ሊደበቁ ይችላሉ። ከማን ግራ ይደበቁ? ግማሹን ሰረቁ ይላል። አያችሁ፣ ሰረቁ ነው የሚለው ደበቁ አይልም። ሰረቁ ግማሹን ነው የሚለው። ምክንያቱም ደብቀን ብናስቀምጥ ለሌላ ሰውም ብንሰጠው ዋሽተናል ነው። ነጥቡ እዚህ ላይ ነው። ማንን ዋሽተዋል? ሰውንም እግዚአብሔርም። ሰውን ስንዋሽ ማንን ዋሽተናል? አንዳንድ ጊዜ በሐሰት የምንመሰክር ሰዎች አለን። ጊዜያዊ ሳንቲም አይተን በሐሰት አሳልፈን ወንድማችንን እህታችንን የምንሰጥ ሰዎች አለን። ጊዜያዊ ነገሩን አይተን ግን ሰውን ብንዋሽም መቼም ሰው ምን ያመጣል ልንል እንችላለን። ቢያውቅስ ምን ያመጣል ልንል እንችላለን። ነገር ግን በሁሉ ላይ የሚፈርድ ማን ያውቃል? ከማን መሰወር አንችልም። ከእግዚአብሔር መሰወር ግን አንችልም። አዳራሹን ብንቆልፈው ቢሮውንም ብንዘጋው በቢሮ ውስጥ ግራውንድ ቢኖርም ከቢሮ በላይ ፎቅ ቢኖርም የትኛውም ቦታ ብንደበቅ ከማን አንሰወርም? ከእግዚአብሔር መሰወር። ማንን መዋሸት አይቻልም? እግዚአብሔርን መዋሸት። ግማሹን ገንዘብ አስቀመጡና ደብቀው ዋሽተው ይሄ ነው የመሬቱ ገንዘብ ይሄ ነው ብለው ግማሹን አመጡ ይላል። ዋሹ ባልና ሚስቶቹ። ለነሱ ሐዋርያትና ከህዝቡ ነው መደበቅ የፈለጉት። ግን ከማን መደበቅ አይቻልም? ከዚያር መደበቅ አይቻልም። ዋምጡ መንፈቀ ሴጡ ግማሹን አመጡና ይሄን ይሸጥ ነው አሉ። ዋንበሩ ታይተገሪሁም ለሐዋርያት ታይተግር ሐዋርያት በሐዋርያት እግር አስቀመጡ። ከእግራቸው አንጠተው ከሐዋርያት ስር ይሄ ነው የሸጥ ነው ብለው ግማሹን ደብቀው ግማሹን አመጡና ዋሽተው ሰውንም እግዚአብሔርንም ሐዋርያትንም ዋሽተው ይሄ ነው የሸጥ ነው ብለው ግማሹን አንጠተው ከሐዋርያት እግር አስቀመጡ። እንደማንኛውም ሰው ወይ ሌሎ ጴጥሮስ ኦ ሐናንያ እፎ መላ ሰይጣን ውስጥ ልብከ ከመታሱ ለመንፈስ ቅዱስ ወተከስት ወተቀስት እምሴጣ ጸዲከ እንዴት መንፈስ ቅዱስ አለው ጴጥሮስ በመንፈስ ቅዱስ ተሞላና አደረበትና መንፈስ ቅዱስ ከእግዚአብሔር ሳይደርስ ጴጥሮስ አወቀ ይላል። መንፈስ ቅዱስን እንዴት ትዋሸዋለህ? ሰይጣን እንዴት በልብህ አደረ? ሐናንያ ሰውን አይደለም እኛን አይደለም ክርስቲያኖችን አይደለም ሐዋርያትን አይደለም ካህናትን አይደለም ምእመናንም አይደለም እንዴት መንፈስ ቅዱስን ትዋሻለህ ብሎ ገሰጸው ይላል። ሐዋርያ ለማን ተገለጸለት? ለጴጥሮስ ተገለጸ። ለምን እንዴት ትዋሻዋለህ መንፈስ ቅዱስን? እንዴት መንፈስ ቅዱስን ትዋሻለህ አለው። ሐናንያን ጠራን። እንዴት? ለምን? ሰይጣን እንዴት በልብህ አደረ? መቼስ እግዚአብሔርን የሚዋሽ ማን ያደረበት ነው? ንገሩ፣ ማን ያደረበት ነው? አዎ ሰይጣን ካደረበት በስተቀር እግዚአብሔርን መዋሸት አይቻልም። ከእግዚአብሔር የት ሊከድ ወዴት ሊመለጥ? ከእግዚአብሔር ሸሽተን ወዴት ልንገባ? መግቢያ የለም። እግዚአብሔርን የምንዋሸው አንድና አንድ ሰይጣን ሲቆጣጠረን ብቻ ነው አይደል? ስለዚህ መንፈስ ቅዱስ እንዴት ትዋሸዋለህ? ሰይጣን በልብ እንዴት አደረ ብሎ ጴጥሮስ ነቀፈው ይላል። አኮኑ ለከ ነበር እምቅድመት ሲጦ ሶቢሃ ሴትኮ በፈቃዲከ ገንዘብ ነበር ያን በፈቃዲክ ሸጥከው ለምን አለይ ከበልብከ ምንስ ለምንስ አሰብክ ከመትክበር ዘንተ ይህንን ክፉ ስራ ተሰራ ዘንድ ወከመዝ ለእግዚአብሔር ይሄም አሰብከው ዋቆለሰብ እነሆ እግዚአብሔርን ዋሽተሃል ሰውን ሳይሆን ለምን ይህን አሰብካለው? ሐዋርያው ገሰጸው። ለምን ነው ያሰብከው? ሰውን አይደለም የሚዋሸው እግዚአብሔርን ነው። ይሄ በመንፈስ ቅዱስ ለያ ተገልጾልን እኔ ነገርኩ አስተማርኩ መምህር ስለሆንኩ ካህን ስለሆንኩ እነግርሃለሁ እውነታውን ልንገር ብዬ ነው እንጂ መንፈስ ቅዱስን መዋሸት አትችልም። ለኔ የገለጸ መንፈስ ቅዱስ ራሱማ እንዴት አያውቅም? ራሱ አውቆ ከዚያም አልፎ ለኔ ገለጸ። እግዚአብሔር እንደዋሸው እኔ አውቃለሁ። ለምን ይህን አደረክ ብሎ ገሰጸው። ወሰዶ ዘንተ ነገር ሐናንያ ይህን ነገር ሰማና ተነሳ ውስተ ምድር ወሞተ ወኮነ አብይ ግርማ ወፈሩ ኩሎሙ እለሰሙ። ያን ጊዜ ይህንን የጴጥሮስን ድምጽ ሲሰማ ደነገጠና ምድር ላይ ወድቆ ተነጠፈና ሞተ ይላል። ደንግጦ በሐሰት ማንን ስለዋሸ? እግዚአብሔርን ዋሸ። አያችሁ፣ እግዚአብሔርን መዋሸት እየዋሸን ስንኖር አንዳንድ ጊዜ እንደው እግዚአብሔርን ማያውቅ የሚመስለን ሰዎች አለን። እግዚአብሔር የሚረሳ የሚመስለን ሰዎች አለን። ሚመናን እግዚአብሔር ዝም የሚለን
እየዋሸን እየቀጠፍ እያጭበረበር ኃጢአት እየሰራን ሰው እየበደል ነፍስ እየገደል ጉቦ እየበላን እያጭበረበር ዝም የሚለው እግዚአብሔር እድሜ ለንስሐ ሰጥቶን ነው እንጂ ሳያይ ቀርቶ አይደለም። ለንስሐ እድሜ እየሰጠን ነው። ይቅርታ እንድንጠይቀው ስለሚፈልግ ነው። እግዚአብሔር እንደኛ ስለማይቸኩ ሰው ቢሆን እለቱን ያንቀናል። ሰው መቼም የሆነ ነገር በድለው ዝም አይልም። ካላየ በስተቀር ካልሰማ በስተቀር ዝም ይለናል አይልም። ሰው ያንቀናል እለቱን። ሰው ለፍርድ ያቀርበናል። ሰው እስር ቤት ይወረውናል፣ ጨለማ ውስጥ ይወረውረናል። ሰው አይታገስም። እግዚአብሔር ግን ዓይንን የፈጠረ እያየ እንዳላየ፣ ጆሮን የፈጠረ እየሰማ እንዳልሰማ ሁሉንም ነገር ይታገሳል። እግዚአብሔር ታጋሽ። 60 ዓመት የኖረ ሰው 60 ዓመት ሲበድል ዝም የሚለው በ61ኛው ዓመት ላይ ይገባ ብሎ ነው ሲል 40 ዓመት እየኖርን 40 ዓመትን የሚታገሰው እግዚአብሔር ስላላወቀ አይደለም፣ ስላላየ አይደለም፣ ስላልሰማ አይደለም። 41ኛው ላይ ንስሐ ይገባል ብሎ እድሜ ለንስሐ እየሰጠን ነው የሚመናው። ይሄ የምሕረትና የይቅርታው መገለጫ ነው። ሲራክ ምን ይላል? ኃጢአተኛ ሰው ለምን በምድር ላይ ይኖራል ብለን አትከራከር፣ የእግዚአብሔር የምሕረት መገለጫ ነው ይላል። አቃሉ ጋር ናችሁ? እስኪ በሉ ኃጢአተኛ ሰው ለምን ይኖራል ብለህ አትከራከር። ኃጢአተኛ ሰው በሉ እስኪ የእግዚአብሔር የምሕረት መገለጫ ነው። የምን መገለጫ ነው? እስከ ኃጢአታችን የምንኖረው እግዚአብሔር መሐሪ ስለሆነ ማለት ነው። ስለዚህ ተሸክሞን እንደሚኖር እርግጠኛ መሆን አለብን። በምሕረት በይቅርታ መሸከም ስለሚችል ትከሻው የምሕረት ትከሻው ስለማይዝል እግዚአብሔር ያንን የሚነግረን። ስለዚህ ለምን ዋሸው ብሎ ሲነግረው በግልጽ ቋንቋ ሐዋርያው ፊት ለፊት ነገረው። እንኳን እግዚአብሔር መንፈስ ቅዱስን እኔን መዋሸት አልቻልክም፣ ኃጢአትህ በእኔ ዘንድ ተገልጧል፣ በድልሃል። ሙሉ መሬት ሸጠህ ግማሽ ገንዘብ ነው ያስገባኸው። መንፈስ ቅዱስ እንድትዋሸው ሰይጣን እንዴት በልብህ አደረ ብሎ ገሰጸው። ያን ጊዜ ደነገጠና ፈራ፣ በምድር ላይ ወደቀና ነፍሱ ከስጋው ተለየ፣ በድን ሆነ። ከዚያ በኋላ ሌሎች ሰዎች ተነሱና ወጣቶች ነበሩ፣ መካከሉ ተነሱ። ወተንሱ ማሐዛት ይላል እምን የሆኑ ወጥወርቆ ገነዝቆ አውጽቆ ቀበርቆ ያንን ሰው ወጣቶች ተነስተው ተሸከሙትና ወስደው ገንዘው ቀበሩት ይላል። ሞተ። እግዚአብሔር ከእንዲህ አይነት ሞት ይሰውር። እስከ ኃጢአት ሞት ንስሐ ሳይገባ አስቡ። እግዚአብሔርን ሰውን ማሽቶ ደንግጦ ሞተ ይላል። የተሰጠን እድሜ መጠቀም ያስፈልጋል። ሰዎች ያነሱና ወጣቶች ያንን ሰው ቀበሩት፣ ገንዘው ቀበሩት ይላል። ወምዝም ድረስ 3 ሰዓት መጻት በልሲቱ ከ3 ሰዓት በኋላ እሱ ሙቶ ከተቀበረ በኋላ ከ3 ሰዓት በኋላ ሚስቱ ደግሞ መጣች፣ አብራ ዋሸች። ማንን የዋሸች? ማን ትባላለች ብያችኋለሁ? ሲፓራ ትባላለች። እሱ ሐናንያ ነው የሚባለው። መጽሐፍ ቅዱስን አንብቡት ያልኳችሁ ለዚህ ነው። ከ3 ሰዓት በኋላ እሱ ከሞተ በኋላ ደንግጦ ሙቷል። ዋሽቶ እግዚአብሔርን ሐዋርያው ሲገስጸው ጴጥሮስ ደነገጠና ምድር ላይ ወድቆ ሞተ። ነፍሱ ከስጋው ተለየ። ወጣቶች ተረባርበው አነሱትና ገነዙትና ቀበሩት ይላል። ከ3 ሰዓት በኋላ ሚስቱ መጣች ወደ ሐዋርያት። ያቺ አብራ ዋሸችው። ወያይ መረዘ ዘኮነ ምታ ወቧት ሐዲሁም ለሐዋርያት ባሏ ምን እንደሆነ አታውቅም፣ ይሙት ይዳን የምታውቀው ነገር የለም። እሷም ግን ወደ ሐዋርያት መጣች ይላል። ሐዋርያት ወደ ያሉበት ገባች። ወይ ሌላ ጴጥሮስ፣ አሁንም ጴጥሮስ ለሱ ተናገረ፣ እሷንም መናገር ጀመረ። ንግሪኒ እስኩ ዘመጠነዝ ሲያትከሙ አጠሪክም ወትቢየም እወ ከማሁ። ጴጥሮስ ምን አላት? መሬታችሁን ለስንት ብር ሸጣችሁ ሳትዋሺ ንገሪኝ ብሎ ጠየቃት። እሷንም ማለት ባሏ ምን እንደሆነ አታውቅም፣ ሙቶ ግን ተቀብሯል። ንገሪኝ አላት። ያን ሳትዋሺ ንገሪኝ አላት። እሷ ምን አለች? እሱ የተናገረው ተማከሩ ይላል ላይ ተማክረው ስለነበረ ያንኑ ግማሽ ነው የሸጥነው ብላ የሸጡት ግማሽ እንደሆነ ግማሹን ቀንሳ ተናገረች። እሷ ከባሏ ጋር ስለተመካከሩ ወይ ቢላ ጴጥሮስ በእፎንከ አበርክሙ ወታመክሩ ለመንፈስ ቅዱስ መንፈስ ቅዱስን ተፈትኑ ዘንድ እንዴት አንዲት ሐሳብ ሆናችሁ ናሆኬ እገሪ ሆሙ ለለቀበርጎ ለምዝቂ ሀበሆት ወእሙንቱ ወስሉኪ ወኪያኪኒ። እነሆ ባልሽን አሁን ሊቀብሩ የወሰዱ ሰዎች አሉ፣ እነሱ ቀብረውታል፣ እነሱን የቀበሩ አንቺንም ይቀብሩሻል ብሎ አንቺንም ይወስዱሻል ብሎ ጴጥሮስ ተናገረ። ወተነጻ ሶቢሃት ታይተገሪሁም ሐዋርያት ታይተገሪሁ ለሐዋርያ ወይም ወሞተት ወበው። ከያን ጊዜ እሷም እንደዚያው እንደባሏ ደነገጠችና ምድር ላይ ወደቀችና እሷም ሞተች። እነሱ ሊገንዘው ሊቀብሩ የወሰዱ እሷንም ወሰዷት፣ ወስደው ቀበሯት ከባሏ ጋር ይላል። ምን አሏት? ከማን ጋር?
ምን ስላደረገች ማንን ስለዋሰች እግዚአብሔር ስለዋሸች እግዚአብሔር መዋሸት አይቻልም አልቦ ነው በእግዚአብሔር ዘንድ ሕግ እውነቱን እውነት ሐሰቱን ሐሰት በቃ እግዚአብሔር ይፈልገኝ በነገራችን ላይ ይህ ዓለም ተጠቅልሎ ርዕበ ሰማይ ግዘፈ ምድር የምድር ግዝፈት የሰማይ ምጥቀት ሁሉም ተጠቅልሎ በሚያልፍበት ጊዜ ቅድመ እግዚአብሔር ስንቆም ርቃን ነው ዓለም የሚቀርበው ታውቃላችሁ የመጣነው ራቁታችን ነው አይደለ እንደዚያው ነው እግዚአብሔር ጋር የምንቆም ያን ጊዜ በእግዚአብሔር ፊት ሲቆም አንድ ሁለት ነገር ብቻ ነው እውነቱን እውነት ሐሰቱን ሐሰት ብቻ ነው ሌላ ያስፈልግም ጎሳ ያስፈልግ ሰፈር ያስፈልግ መንደር ያስፈልግ ስልጣን ያስፈልግ ገንዘብ ያስፈልግ ማጭበርበሪያ እዚህ ምድር ላይ ያለ አሁን ያለው ጣጣ እዚያ ላይ አይሰራም እውነቱን እውነት ሐሰቱን ሐሰት ብቻ ነው ቅድመ እግዚአብሔር ቢፈረደው ማለት ነው በጎሳ ተጠልሎ በቋንቋ ተጠልሎ በሰፈር ተጠልሎ በስልጣን ተጠልሎ በገንዘብ ተጠልሎ አይሰራም ይሄ እዚያው የሚቀር ኮተት ነው በቃ አከተመ ወዲህ እግዚአብሔር ምንም ነገር ጥቅም የለውም ገንዘብም ጥቅም የለውም ዘመድም ጥቅም የለውም ቋንቋም ጥቅም የለውም በእግዚአብሔር ዘንድ እውነቱን እውነት ሐሰቱን ሐሰት ብቻ ነው ይሄን ነው መጽሐፍ የሚያስረዳን እውነት እንድንኖር ነው የሚነግረን እግዚአብሔር መዋሸት እንደማይቻል ሰው ሊዋሽ ይችላል እግዚአብሔር ግን መዋሸት ሰውን ስንዋሽ ደግሞ እግዚአብሔር ሊዋሽ እንደሆነ አስረግጦ የሚያስረዳን የመጽሐፍ ቅዱስ ክፍል ነው ወኮና ቢይ ግርማ ወፈሩ ሁሉም አብያተ ክርስቲያናት የሚላቸው ምእመናን ነው በክርስትና የሚኖሩ ምእመናን ሁሉ ተጨነቁ ለምን 8120 የነበሩ ሁለቱን ስለለያቸው 8100 18 ይሆናል 18ቱ ፈሩ ይላል ተጨነቁ ሐሰት መናገር ለካ እንደዚህ ያዋርዳል እንደዚህ ሞት አለው ዘላለማዊ ሞት ብለው እነኛ ፈሩ እውነተኞች ሁሉ ተጨነቁ ይላል የእግዚአብሔር ቃል የእግዚአብሔር ፍርድ ያስጨንቃልና ለሁሉ ለጻድቁም ለኃጥኡ ያስፈራል ያስጨንቅ ሁሉም ተጨነቋል ወለሰምጎ ለዚህ ነገር እነ ሐናንያና ኢጥፋራ ሚስቱ ሁለቱ መሞታቸውን ሐሰተኞች በመሆናቸው ሞት እንደተፈረደባቸው ወደ መቃብር እንደወረዱ ሁሉም በሰሙ ጊዜ ክርስቲያኖች ሁሉ ተጨነቁ ፈሩ ይላል ተጨነቁ ወበኔሁም ለሐዋርያት ይትገበር ተአምር ወመንክር ብዙ በውስተ አሕዛብ ወሐለው ህቡረ በቤተ መቅደስ ውስተ ምህዋረ ሰሎሞን የሰራው መንቀሳቀሻ መሸጋገሪያ ድልድይ ነበር በዚያ የሚንቀሳቀስ ማንኛውም ክርስቲያን ሁሉም መፍራት ጀመሩ በሐዋርያት እጅግ ድንቅ ተአምር ይደረግ ነበር ድውይ ይፈወስ ነበር ለምጽ ነፃ ነበር ውሪ በራ ነበር ሙት ይነሳ ነበር ሐዋርያት እንዲቅ ስራ ያደርጉ ስለነበረ ጭንቀት ሆነ በዚያ ሁሉ ይላል ፈሩ ሌሎች ማይዛብ ጀመር ወምዘን ከአልቦ ተታበለም ከዚህ በኋላ ከነሱ መካከል ያስተሐቀረ ዝቅ ያደረገ ወይም እሱ እንትን ብሎ የተናገረ የለም በዚህ ዙሪያ ላይ ግን በየቀኑ ብዙ ህዝብ ወደ ክርስትና ይጨመሩ ነበር ምን ይሉ ነበር ወደ ክርስትና ይጨመሩ ነበር ብሎ ይህንን ሐላይ ያለውን አንዱን አንቀጽ ይጨርሳል ማለት ነው ሐሰተኛ ሰዎች በሐዋርያትና በትክክለኛ ክርስቲያኖች መካከል ባልና ሚስት እንደተገኙ እነሱም ደግሞ እግዚአብሔር ስለዋሹ ለሐዋርያትን ተገልጾላቸው ጴጥሮስ እንደገሰጻቸውና እንደሞቱ እንደተቀበሉ ደግጠው ሌሎችም ክርስቲያኖች ከዚህ ነገር እንደተማሩ እጅግ እንደፈሩና እንደተጨነቁ እንዲለካ ሞት አለ ማሸት ብለው ለሌላው ትምህርት ህይወታቸው እንደሆነ አስረግጦ በመናገር ይህን አንቀጽ የመጀመሪያው ይጨርሳል እዚያ ቀጥሎ ሐዋርያት ድውይ መፈወሳቸው ደግሞ ይነግረናል ዝቅልን ይሄንን ታሪኩን ጨረሰ እዚህ ላይ አንቀጽ በአንቀጽ ተለያይቶ ይተረጎማል ያልኳችሁ ለዚህ ወያመጹ ድውያን በአራታት ባልጋ ላይ ተሸክመው ብዙ ድውያን ሰዎች ያመጡ ነበር ወያነብርጎም ሀበአውድ ከመይጽሆሙ ጽላሎቱ ለጴጥሮስ ወሶበ ይሐልፍ ይፈወሱ እንደይቆሙ በጣም የሚገርም ነው አባቶቻችን ሐዋርያት ድውይ ይፈውሱ ነበር ለምጽ ያነጹ ነበር እጉር ያነሱ ነበር እጉር ያበሩ ነበር ሙት ያስነሱ ነበር በጣም ቢደንቀው ይሄ ብቻ አይደለም በልብሳቸው ብቻ አይደለም አንደኛ ልብሳቸው ሲነኩ ድውያን ይፈወሳሉ እጉራን ይበራሉ በልብሳቸው ጭምር ልብሱ ብቻ እንዳይመስላቸው ከዛም የሚደንቀው ደግሞ ጥላቸው ሲያልፉ የሐዋርያት ጥላ ላይ ሂደው ሰዎች ሲንከባለሉ ድውያን ይፈወሳሉ በጥላቸው ድውይ ይፈውሱ ነበር ጥላ ታውቃላችሁ አይደል ፀሐይ ሲወጣ እዚህ ላይ ስንቆም በዚህ ከሆነ ፀሐዩ ጥላችን በዚህ ላይ ሆኖ አይደል ሐዋርያትን ሳይነኩ ጥላቸውን ሲነኩ ብቻ ይፈወሱ ነበር እጉራን ይበሩ ነበር ድውያን ይፈወሱ ነበር ለምጻን ይነጹ ነበር ሙታንም ይነሱ ነበር እነ ቅዱስ ጴጥሮስ ይህንን ያደርጉ ነበር የተሰጣቸው ስልጣን ነው ወይ መጡ ብዙሃን ማህበር ማዲያም ከተለያየ ሀገር በተለያየ ሰፈር ይመጡ ነበር ዘኢየሩሳሌም ከኢየሩሳሌም አካባቢ ኢየሩሳሌም ሲባል ብዙ ነው ገሊላ አለ ሰማሪያ አለ ቅርበ ሳሌም ኢየሩሳሌም አቅራቢያዎች አሉ
ይሄ ቅሩበ ሳሌም ቤተራባ ቢታንያ የሚባሉ አሉ አጠቃላይ ከያቅጣጫው ከአራቱ ማዕዘን በዚያው ሰፈር ያሉ ሁሉ ድውያን እየተሸከሙ ያመጡ ነበር ሁሉም ግን ይፈወሱ ነበር በሐዋርያት ጥላ አንዳንዶቹ ልብስ እየነከሱ እየዳሰሱ ሌሎቹ ደግሞ መሬት ላይ ያለውን ጥላቸውን እዚያ ላይ የተንከባለሉ ይፈወሱ ነበር በማለት ድውይ እንደሚፈወሱ ለምጽ እንደሚያነጹ እውር እንደሚያበሩ ሙት እንደሚያስነሱ የካህናት ክህነት ስልጣን ይሄ እንደሆነ አስረግጦ ይነግረናል ሁለተኛው አንቀጽ ይሄ ነው ሶስተኛው አንቀጽ ሊቃነ ካህናት የአይሁድ ሊቃነ ካህናት በሐዋርያት ላይ መቅናታቸው ቅናት ያዛቸው ድውይ ሲፈውሱ ለምጽ ሲያነጹ እውር ሲያበሩ የሐዲስ ኪዳን ሊቃነ ካህናት እነ ጴጥሮስ ይህን ድንቅ ስራ ድንቅ ተአምር ሲያደርጉ ከእግዚአብሔር በተሰጣቸው ስልጣን እነኛ ደግሞ አዲስ ኪዳንን አንቀበልም ያሉት ደግሞ እነ ቀያፋ ሐና ሌሎቹም ሊቃነ ካህናት ደግሞ ይቀኑ ነበር ወተንሱ ሊቃነ ካህናት ወንድምስሌው ወህዝብ ወይም በሰዱቃውያን የሰዱቃውያን ህዝቦች ሊቃነ ካህናት የተባሉ ወቀኑ ዲዲቆም በእነሱ ላይ ቀኑባቸው ሰዱቃውያን ባለፈው ነግሬያቸዋለሁ ሰዱቃውያን የሚባሉት ሰው ከሞተ በኋላ አይነሳም ትንሣኤ ሙታን የሚባል የለም እግዚአብሔር መንግስት የሚባል ገሃነመ እሳት የሚባል ሲኦል የሚባል ገነት የሚባል የለም ሰው ከሞተ በኋላ አመድ ሆኖ ትቢያ ሆኖ ይቀራል ከዚያ በኋላ ሌላ ፍርድ አይጠብቀውም ብለው የካዱ ናቸው ሰዱቃውያን የሚባሉት በሳዱቅ አማካኝነት ይህንን ፍልስፍና የትምህርት የሚከተሉ ናቸው እነዚህ ሁሉ ቀኑባቸው በሐዋርያት ወሐዝጎሙ ለሐዋርያት ሐዋርያትን ያዟቸው መቅናት ብቻ የለም ወሐልጎሙ መዋለው እስር ቤት ተሞቅህ እስር ቤት ወስደው እስር ቤት አዋሏቸው ወይም በእስር ቤት ውስጥ መዋያ አለ እስር ቤት አስገቧቸው ድውይ ስለፈወሱ ለምጽ ስላነጹ እውር ስላበሩ ሙት ስላስነሱ በዚህ ቀኑባቸውና እስር ቤት አስገቧቸው ወመላክ እግዚአብሔር አርሃው አንቀጸ ቤተ ሞቅህ በሌሊት ወአውጾሙ ወይቤሎሙ የእግዚአብሔር መላክም እነሱ እስር ቤት ጨለማ እስር ቤት አስረዋቸው የአይሁድ ሊቃነ ካህናት ሲወጡ ሐዋርያትን በመንፈቀ ሌሊት በጨለማ ውስጥ በብርሃን የተሞላ እስር ቤት ይሆን ዘንድ መላኩ ከሰማይ ወርዶ እስር ቤት ገባ እንዲህም አላቸው ኩሩባው ምኩራበ ወማርጎም ለሕዝብ ዘንድ ተነገረ ነገረ ሕይወት ወይም ነገረ ዘሕይወት ይህንን የሕይወት ትምህርት ሄዱና እነሆ ላሰሯቸው ሁሉ በአደባባይ ስበኩ ከዚህ በኋላ እስር ቤት በእናንተ ላይ ስልጣን የለውም ከዚህ በኋላ ጨለማ ቤት በእናንተ ላይ ስልጣን የለውም ግን አሁን እኛ ከእስር ቤት ያወጣናቸው አላቸው እግዚአብሔር መልአክ ሂዱና በአደባባይ የሕይወትን ቃል ንገሯቸው የምንን ቃል የሕይወት ቃል ምን መሰላችሁ ወንጌል ይባላል የሕይወት ቃል ምንድነው መቼስ ወንጌል ሲማር ሰው አይሻክረው ማለት ቅር የሚለው አለ አሁን እዚህ ግቢ በመንጣታችን ቅር የሚለው ሰዎች አለ ካለ የጤና አይደል ምክንያቱም ስንት መከራ ያለበትን ዓለም ረግጠን መተን እዚህ ቅር ካለ የትኛው ዓለም ምንድነው ደስታ የምናገኘው ከዚህ ምናዝን ምናለቀስ ወይም የሚከፋን ከሆነ የትኛው ዓለም ሄደን ነው የምንጽናናው አስቡት የሕይወት ቃልን ንገሯቸው በአደባባይ አለ በአደባባይ ሂዱ አስራችሁን ነበር ወጣን እኛ የምንናገር የሕይወት ቃል ነው የሞት ቃል አንናገርም አለ እንደናንተ የስር ደብዳቤ የስር ቃል አንሰብክም አለ አንናገርም አለ የሚያስጨንቀን የሸንጎ ቃልም አንናገርም አለ የሕይወት ቃል እንሰብካለን ብላችሁ ንገሩ ብሎ መልአኩ መመሪያ ሰጣቸው ሐዋርያትም ከዚያ በኋላ ወሰኑኦሙ ዘንተ ጌሱ ነጋ በጽባህ በነጋ ጊዜ በጧት ወቦሙ ምኩራብ ወደ ምኩራብ ገቡ ወመሃሩ ወሊቃነ ካህናት ወለምስሌሆሙ አስተጋብኦም አውደ የሊቃነ ካህናትና አብሯቸው የነበሩ ሰዱቃውያን ሁሉ አደባባይ ሰብስበው ወኩሎ ሊቃናተ ቤተ እስራኤል የእስራኤልን ማለቆች ወላአኩ ቤተ ሞቅህ አምጽጎሙ ለሐዋርያት ወደ ሐዋርያትን ከእስር ቤት እንዲያመጧቸው እነሱ ተሰብስበው ላኩ ወበጽዋልያኒሆሙ እነኛ ባለሟሎቻቸው ወይም ወታደሮቻቸው ወደ እነኛ ሄዱና እነሱን አመጣቸው ይላል ከእስር ቤት ሐዋርያትን በአደባባይ ቆመው የሕይወትን ቃል ሰበኩ ይላል መጽሐፍ የምን ቃል ሰበኩ የሕይወት ቃል ምንድነው አልኳችሁ ወንጌል ነው የሕይወት ቃል ምን አለ እዚህ በላይ ምን ብለው ሰበኩ ከሰማየ ሰማያት የወረደው ከድንግል የተወለደው 33 ዓመት ከ3 ወር በዚህ ምድር ላይ ወንጌል እየሰበከ ድውይ እየፈወሰ ለምጽ እያነጻ ጉር እያበራ የቆየው በ30 ዓመቱ በዮርዳኖስ የተጠመቀው ከዚያም ወደ ገዳመ ቆሮንቶስ ጉዞ ያደረገው 40 መዓልት 40 ሌሊት ጾሞ የተመለሰው ሐዋርያትን መርጦ በቃና ዘገሊላ በሰርግ ቤት የተገኘ በሰርግ ቤት ያን ድንቅ ተአምር ካደረገው ውሃውን ወደ ወይን ጠጅ ከቀየረ በኋላ ከዚያ በኋላ 3 ዓመት ሐዋርያትን አስተምሮ በቀራንዮ የተሰቀለው ከሊቶስትራ እስከ ቀራንዮ መስቀል ተሸክሞ የተጓዘው በጥፊ የተመታው ምራቅ የተተፋበት የናዝሬቱ ኢየሱስ ክርስቶስ እርሱ ስለኛ ስሙቶ እኛን ሕይወት ሰጥቶናል ወንጌል ሕይወት የሚባለው ይሄ 5500 ዘመን ዓለምን ያሰረውን የሞት ማሰሪያ የቆረጠው
አለ የአዳምን ዘር እየዋጠ የነበረው መቃብር ረግጦ የተነሳው ሲሰብክ ሐዋርያው ይሄን ጳውሎስ ጴጥሮስ የተናገረው 5500 ዘመን ዓለምን ያሰረ የሞት ማሰሪያ የቆረጠው ማነው? እሱ ኢየሱስ ክርስቶስ። ሕይወት የሚባለው የሕይወትን ቃል ስበኩ ማለት ወንጌል ማለት ይሄ ነው። የሞት ማሰሪያ የተቆረጠው በኢየሱስ ክርስቶስ እንደሆነ ወንጌል ትናገራለች። 5500 ዘመን የሰውን ዘር የዋጠ መቃብር ረግጦት የተነሳ አፉን ከፍቶ እንዲቀር ያደረገ ኢየሱስ ክርስቶስ እንደሆነ ስለምትናገር የሕይወት ቃል ወንጌል ነው። ይሄን በአደባባይ ይሰበኩ አለ። በሶስተኛው ቀን ከሙታን ተለይቶ ከተነሳ በኋላ 40 ቀን እየተመላለሰ ወንጌልን በዚህ ምድር ላይ የሰበከ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው አለ። የሕይወት ቃል እሱ ነውና እሱን ስበኩ አለ። በ40 ቀኑ ደግሞ ሐዋርያት እያዩት በኢየሩሳሌም በምስራቅ በኩል በቢታንያ በደብረ ዘይት ተራራ በምስራቅ በኩል ከፍ ከፍ እያለ ሲያርግ ያዩት ነፋሳትን እንደ መሰላል የረገጣቸው ደመናትን እንደ ትቢያ እያራገፋቸው ወጣ። እግሩ ትቢያ እንደሚያራግፍ ሰው ደመናትን እያራገፋቸው መሰላል እንጨት ቆርጦ መሰላል ሰው እንደሚሰራ እንደፈለገው አቅጣጫ ለመውጣት ቤት ላይ ለመውጣት ተለያየ ቦታ ለመውጣት ዛፍ ላይ ለመውጣት መሰላል እንደሚሰራ እንጨት መቁረጥ መሰላል መስራት ሲያስፈልገው ነፋሳትን እንደ መሰላል እየረገጣቸው ማርገ መላእክትን እንደ ጫማ ተጫምቶ ሰማይ ሰማያት በክብር ያደረገ በአብ ቀኝ የተቀመጠው ከአብ የመጣው በአብ ቀኝ የተቀመጠው ኢየሱስ ክርስቶስ እሱን ንገሯቸው አለ። የሕይወት ቃል ይሄ ስበኳቸው አለ። ሊቃነ ካህናትም ለሚለው ስበኩት አለ። ሌዋዊ ነኝ ለሚለውም ስበኩት አለ። ፈሪሳዊ ነኝ ሰዱቃዊ ነኝ ለሚለው ዋልያን አይሁድ ለአይሁድ አለቆችም ጭምር ወታደሮችም ጭምር ይህንን ወጣ ስበኩ አደባባይ ወጣቸው አለ። ከስር ያወጣችሁ እሱ ነውና ብሎ መልአኩ በነገራቸው መስሎ ወደ ሰማይቱ ለዝንቱ ነገር ለዚህ ነገር እኛ ምስክር ነን አሉ። እነ ጴጥሮስ ሲሰብኩ መልአኩ የነገራቸው ሲሰብኩ ለዚህ ነገር እኛ ምስክር ነን። ከሙታን ተለይቶ መነሳቱን ሰማይ ሰማያት በክብር ማድረጉን በብርሃን በቅዳሴ ማድረጉን በአብ ቀኝ መቀመጡን በዘማን አብ በየማነ ኪሩብ ይሰለስ ይቀደስ የነበረ ዓለምን አድኖ እንደዚያው በክብር ሳይለይ ከአብና ከመንፈስ ቅዱስ በጌትነት መኖሩን ይህን ስበኳቸው እንደተባለ እኛም እንሰብካለን። ይሄ ለዚህ ነገር እኛ ምስክር ነን አለ ሐዋርያው። ለዚህ ነገር ምንድነው? ከሙታን ተለይቶ ምን ብሏል? ሰማየ ሰማያት በክብር ምን ብሏል? ለዚህ ነገር እኛ ምንድነን? ክርስቲያኖች ምንድነን? ምስክር ነን አለ። የታመነ ነው ምስክርነቱ። ሳንዶች በአደባባይ የምንናገረው የሕይወት ቃል ሄደዋል ወንጌል። ይሄንን በደም ቅዱስ ጴጥሮስ ተናገረ። ወመንፈስ ቅዱስ ዘወሀቦሙ እግዚአብሔር ለያምኑ ቦቱ መንፈስ ቅዱስ እግዚአብሔር ለሚያምኑ ለበሰጣቸው ወሰቆሙ ዘንተ ታምኑ ዋቀው ስለኒሆሙ ወፈቀዱ ይክትልጎሙ እነኛ ክፎች ደግሞ ይህን ሲነግሯቸው አላመኑም። እንደውም ጥርሳቸውን አፋጩና እነኝንማ ይዘን መግደል አለብን ብለው ተቆጧቸው ይላል ሐዋርያት። ይቀጥልና ወደ መጨረሻው ላይ ገማልያል የሚባል ሰፍሮ ቆጥሮ ለክቶና መጥኖ 4 ነጥብ 2 ነጥብ 3 ነጥብ 1 ነጥብ የሚለውን ኦሪተ ሙሴን ጠንቅቆ የሚያውቅ የሕግ ሊቅ ነበር በአይሁድ መካከል። የነ ቅዱስ ጳውሎስ መምህር ነው ገማልያል። ማን ይባላል? ገማልያል የሚባል እዚህ መጽሐፍ ላይ ታገኙታላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 34 ጀምሮ ስታነቡ ታገኙታላችሁ። አዲስ ኪዳንና ብሉይ ኪዳን ሽግግር ላይ የነበረ ኦሪተ ሙሴን ጠንቅቆ የሚያውቃት የኦሪት ብቸኛ ተጠያቂ ነው ሊቅ። ሌዋውያን እንበለው ረበናትን ብንለው ሰዱቃውያን ብንለው ፈሪሳውያን ብንለው እነኚህ ሁሉ ከእግዚአብሔር ቀጥሎ እጅግ የሚወዱትና የሚያከብሩት ብቸኛው የምድሪቱ ሊቅ ነው በአይሁድ ዘንድ። ማን ይባላል? ገማልያል ይባላል። ማን ይባላል? አዎ የሕግ ምሁር ጳውሎስ የተማረው ሐስሮ ኦሪትን የሚገርማቸው ወደ ወንጌል መጥቶ ዓለምን በወንጌል ሳይሰብክ ገና የገማልያል ተማሪ ነበረ። ምን መሰላችሁ? አይሁድ ባንድ ወቅት ጳውሎስን ተቃወሙ ብለው አንተ ትናንት ወንጌል ዲቃላ ሕግ ነው አባታችን አብርሃም ነው ሕጋችን ኦሪት ናት የሕግ ጸሐፊያችን ሙሴ ነው ብለን የምትቃወም አዲስ ኪዳንን አብዝተህ የምትጠላ አልነበርክም አሉት ጳውሎስ። አይሁድ ጳውሎስ ከተመለሰ በኋላ ማለት ነው የአዲስ ኪዳን ሰባኪ ከሆነ ይሄን ሲሉት ምን አለ መሰላችሁ? አይ መቼስ ዕውቀት የለውም ብላችሁ አታውቁኝም አላቸው። አይሁድ በራሳቸው ስለሚመኩ ይሄን ታዋቂ ነን ነው የሚሉት አይሁድ። መቼስ ጳውሎስ ወይም ሳውል ዕውቀት የለውም ብላችሁ በኔ ላይ አትመኩብኝም እንተዋወቃለን አለ። የገማልያል ተማሪ እንደሆንኩ አትረሱም አላቸው። አያችሁ አፋቸውን ሲዘጋቸው ምን አላቸው? የማን ተማሪ? የገማልያል ተማሪ እንደሆንኩ መቼስ አትረሱም አለ። ለኦሪትን አዲስ አይደለሁም ግን ምን ታደርጉታላችሁ? ፍቅር ገዛኛል በፍቅር ተገዛው አለ። አዲስ የመጣው ሕግ ወንጌል ይባላል እሱም ፍቅር ነው አለ።
ያ ፍቅር የተገለጠው ደግሞ የሕይወት ቃል ኢየሱስ ክርስቶስ ነው አለ። ስለዚህ ፍቅር ገዛኝ አለ። አሳድደው የነበረውን እምነት እሰብከው ዘንድ ግድ ሆነብኝ። አሳስራቸው የነበሩ ክርስቲያኖችን እታሰርላቸው ዘንድ አስገደደኝ ፍቅር ብሎ ሰብኳቸዋል ቅዱስ ጳውሎስ ወንጌልን ከተቀበለ በኋላ በአዲስ ኪዳን ሲያስተምር እነሱ ሲቃወሙ ወተንሳ ሐዱ እምስተአውድ እምዝረ ፈሪሳውያን ከፈሪሳውያን ወገን የሆነ በአደባባይ ካሉ የአይሁድ ምሁራን መካከል ዘስሙ ገማልያል መምህረ ኦሪት የኦሪት መምህር ምሁር የሆነ ተጠያቂ የኦሪት የሆነ ገማልያል የተባለ ሰው ከመካከላቸው ተነሳ። ከአይሁድ መካከል ስሙ ማን ይባላል? ገማልያል። የምን መምህር ነው? የኦሪት መምህር ነው። የሕግ መምህር ነው። ጥቅቅ ያለው ወክቡር ውእቱ በሀበ ኩሉ ሕዝብ። አያችሁ፣ በሕዝቡ ሁሉ ዘንድ እጅግ የተከበረ ነው ይለዋል። ይህ ሰው ምን ያለ ነው? ኦሪተ ሙሴ እንደሱ የሚያውቅ የለም። ማን አለ ተጠያቂ? እጅግ የተከበረ ነው። አሁን ያልኳችሁ ነገር ሁሉ ረበናት የምላቸው መምህራን ናቸው፣ የሕግ ምሁራን። እነኛም የዚህ ተማሪዎች ናቸው። ፈሪሳውያንም ሰዱቃውያንም የምንላቸው እነኛም የዚህ ተማሪዎች ናቸው። ጸሐፍት የሚባሉ ዜና መዋዕል የሚዘግቡ ቃለ ጉባኤ አርቃቂ ማለት ነው። እነኛም የዚህ ተማሪዎች ናቸው። አያችሁ፣ ሌዋውያን የሚባሉ ካህናት ሁሉ ሕግ የሚማሩት ከዚህ ሰው ነው። የሁሉም የበላይ ነው። በምን? በእውቀት በእነሱ ዘንድ እጅግ የተከበረ ገማልያል የተባለ ሰው ከመካከላቸው ተነሳ አለ። ሕቀ ሙስተአውድ ፈጽሞ ከዚያ ተነሳ። ወይቤሎሙ እንዲህ ብሎ ተናገራቸው። አንትሙ ሰብአ እስራኤል እናንተ የእስራኤል ሕዝቦች ሆይ አዲኑ ርሰክሙ ራሳችሁን አዲኑ ውቁ በእንተ እሉ ሰብ ዘከመ ትገብሩ በእነኚህ ሰዎች ላይ የምታደርጉትን ነገር ተረዱ፣ እወቁ፣ አስተውሉ አላቸው። አያችሁ፣ የተማረ ይገለል ይባላል አይደል? ያመዛዝናል። የተማረ ሰው እንዴት ላድርገው ይላል። እውቀቱ ይከለክለዋል ብዙ ነገር ከማድረግ። ማወቅ ጥሩ ነው። ለዚህ አሁን የስላወቀ እዚያ ሁሉ ሕዝብ መካከል ይሰቀሉ፣ ይገረፉ፣ ይሞቱ የሚል ሕዝብ መካከል ይሄ ምሁር ተነሳና ምን አለ? አይ የምታደርጉትን ወቁ የእስራኤል ሕዝቦች፣ ጥሩ አይደለም፣ መልካም አይደለም፣ አስተውሉ፣ ቁማችሁ አስቡ አላቸው። አያችሁ፣ መማር ቁማችሁ አስተውሉ፣ ጥሩ አይደለም አለ። ይሄ ዝም ብሎ የድረስ እንግደል፣ እናጥፋ፣ እንቅበር የሚለውን ይሄንን ሐሳባችሁን ቀይሩ፣ ቆም ብላችሁ አስቡ አለ። ተማሩ፣ ተመራመሩ። ኦሪት ምን ትላለች? አዲሱስ የመጣው ሕግ ምን ይላል? ወንጌል እስኪ መርምሩት አለ። ግደለም ለመግደል፣ ግደለም ለማሳሰር፣ ግደለም አሳልፎ ለመስጠት፣ ግደለም ለመፍረድ አትቸኩሉ፣ ቀስ ብላችሁ አስቡ አለ። አያችሁ፣ እንግዲህ አባ አይሁድ ነው፣ ወንጌል ተቃዋሚ ነው። እንግዲህ አባ ክርስቶስን አልተቀበለም። እሱም ግን እውቀቱ ገዛው። ምኑ ገዛው? እንዲህ እኮ ነው። እውቀቱ ካልገዛ ምን ይሰራል? ራሳችን ካልተቆጣጠርንበት የኛ እውቀት ምን ይሰራል? አሁን የተቸገርነው እኮ ትልቁ አዋቂ ነው የተባለው ፕሮፌሰር ወይም እንትን ሆኖ ጦርነት ነው የሚያውጀው አይደል? ግደለው ነው፣ ፍጠረው ነው፣ አጥፈው ነው። አያችሁ፣ ፍለጠው፣ ቁረጠው፣ እንዲህ አይነት ነገር ነው። አያችሁ፣ መማር ምንድነው ሲባል ቁሞ ማሰብ ነው። መማር ምንድነው ሲባል ዘመንን ማንበብ ነው፣ ዘመንን መተርጎም ነው። ትውልድ የሚያድን አይምሮ ነው መማር የሚባለው። ያ አያችሁ፣ ይሄ ሰው አለ አይሁድ ነው፣ የአይሁድ ምሁር ነው፣ ተጠያቂ ነው። አዲስ ኪዳን አልተቀበለም፣ ክርስቶስ ወረደ የሚለውን አልተቀበለም። ግን አለ ቆሞ ማሰብ ያስፈልጋል፣ በዘፈቀድ አትጓዙ አለ። እስኪ በምክንያት እንየው አለ። ለምን አትጩሁባቸው አለ። እናንተ አይሁድ ሕዝቦች እውቁ፣ አስተውሉ፣ በእንተ እሉ ሰብ ዘከመ ትገብሩ በእነዚህ ሰዎች ላይ እስራቱን፣ ግርፋቱን የምታደርጉትን ሁሉ ቆም ብላችሁ አስቡ አላቸው። ቀድሙኒ አለ። ሌላ ጥቅስ ሊጠቅስላቸው ቀድሙኒ እምቅድመ ዝም መዋዕል ተንሶ ወይም ተንሳ የብቻቸው ሲያስቀምጣቸው ተንሳ ቴዎዳስ ዘግብፅ። ከዚህ ቀደም ታስተውሉ ከሆነ ኢየሱስ የሚባለው መሲሁ ሳይወለድ ከዚያም በፊት ገና ቀድሞ ቴዎዳስ ዘግብፅ የሚባል መምህር ተነስቶ ነበረ። የዓለም ሁሉ መምህር እኔ ነኝ፣ ዓለምን ማዳን የሚችለው በእኔ መንገድ ብቻ ነው ዓለም የሚድነው ብሎ የተነሳ ቴዎዳስ ዘግብፅ የሚባል ሰው ነበረ አለ። ያው ሰበከ አስተማረ። የራሱ ፍልስፍና አንጥቶ ሃይማኖት ይሄ ነው ብሎ ጽድቅ ይሄ ነው ብሎ አስተማረ። በኋላ ግን ሰውየው ሲሞት ያስተማራቸውም አብረው ሞቱ፣ አለፉ። አሁን እሱም የትምህርቱም ስም አጠራሩ የለም፣ ጠፍቷል። ቃሉ ገናች ቴዎዳስ ዘግብፅ የሚባል ሰው ተነስቶ ነበር ኢየሱስ ክርስቶስ ቀድሞ ማለት አስተማረ። ብዙ የራሱን ሃይማኖት ፈጥሮ አስተማረ። በኋላ እሱ ሲሞት ተማሪዎችም ተበተኑ። ከዚያ በኋላ የተፈጠረው ሰውየው ሲሞት ሲጠፋ የተፈጠረው ትምህርትም አብሮ ጠፋ። አሁን ስም አጠራሩ ሰውየው ትምህርቱም የለም አለ። ይሄ ሰው ጥቅስ ሲጠቅስ
ግድ የለም አሁን ዋናው ዓላማው ቀጠለና ተወዳዝ ዘግብጽ ብቻ አይደለም ሌላም ደግሞ ይሁዳ ዘገሊላ የሚባል ተነሳለ አያችሁ ተወዳዝ ዘግብጽ የሚባለው የራሱን ፍልስፍና የራሱን እምነት የራሱን አስተምሮ ገለጠ የራሱን የጽድቅ መንገድ ብሎ ያስተማረበት ያለፈ ያስተማራቸው ተከታዮቹ ሁሉ አብረው አለፉ አሁን ተፈጥሮ እንዳልተፈጠረ ትምርቱም ሰዎቹም የሉም ያ እንዴት ይስተኖ ጠፍቷል በኋላ እንደገና ደግሞ ይሁዳ ዘገሊላ የሚባል ደግሞ ያን ተከትሎ ሌላ ፍልስፍና ይዞ ተነሳ ከኢየሱስ ክርስቶስ በፊት ማለት ነው ስለዚህ ያም ደግሞ አስተማረ ተከታይ አፈራ ተከታዮቹም አለፉ እሱ ሲጠፋ ሲሞት እነሱ ሞቱ አለፉ ተፈጥረው እንዳልተፈጠሩ እምነቱም ጠፍቷል የለም ማለት ሐሰት ስለሆነ እነኚህ ሰዎች የሚያስተምሩትን እስኪንጠብቃቸው ሐሰት ከሆነ እንደነኛ ይጠፋል እውነት ከሆነ ይቀጥላል አላያችሁ መማራያችሁ ምን አላቸው ሐሰት ከሆነ ምን ይላል ይጠፋል እውነት ከሆነ ምን ይላል ይቀጥላል ተወዳጅ ዘግብጽና ይሁዳ ዘገሊላን አይተናል እነሱ ሲጠፋ በጠፍቷል እምነቱ ይሄስ እስኪና ጀምጣቸው ምን ነው ያለው ትናንት ሞተ ብለው ሰቅለን የገደለው ኢየሱስ እሱ ተነስቷል ከሙታን ተለይቶ ተነስቷል አድርጓል በክብር በሰማይ በልልና ይኖራል ለፍርድ ይመጣል ነው ያስተምሩ ያሉት የሚቀጥል እውነታ ከሆነ ይቀጥላል ሐሰት ከሆነ ይጠፋል እንደነኛ ስለዚህ እንታገሳቸው አስተውሉ በእነኚህ ሰዎች ላይ ክፋት ተዝጉባቸው ወንጌል መስበካቸው ኃጢአት ሊሆን አይችልም ይቀጥላል አይቀጥልም ወደፊት እናይዋለን አሁን ግን አትቃወሟቸው አለ እስኪ እንያለ በማስተዋል ነገራቸው ወይዘኒ ብለክሙ ወዲግሙ ለእንዱሰ ሁለት እዚህ በኋላ እንዲህ ይላቸዋለሁ እነኚህ ሰዎች ተዋቸው ምን በሏቸው ተዋቸው ይስበኩ ለእመሁ ዘመሐበሰ ዝ ምክሮም ወዝግብሮም ይሐልፉ